ጋይስ አሁን እንግዲህ ሜካፕ እያደረግን ነው። እንደምን አላችሁ? አነጋገሪም ተቀይሯል። እንግዲህ እንደምታውቁት ትላለህ። ምንድነው አሁን ከለር ነው ይሄ እንትን የሚያደርገው? ፋውንዴሽን ነው ይሄ። ተስተካከለ። አዎ በራሴ ከለር ነው። ዋው ለመጀመሪያ ጊዜ ሜካፕ ሳደርግ እንደዚህ ማርያም ፋውንዴሽን ደስ ይላል። ድራማው እነዚህ ኮሪያኖች እኮ በቃ በየቀኑ እንደዚህ ነው የሚቀቡታ። አይሆኑም። ኖርማል እሱ ነው የሆነው። በቃ ያይ ነው። እንደዚህ መስራት ትፈልጋለህ አንተ ድራማ? እንደዚህ ጺም አድርገህ ምናምን? ማርያም እድሜ ስንት ነው? አረ አንቺ ቲክቶክ ላይ ልትገቡ እኮ ነው አሁን። ምን ምክር ትሰጣላችሁ ለቲክቶክ የሚያያችሁ ሰው? አንተ ጀምር፣ ምክር ስጥ። የለም አታ አንቺ ትምህርት የላችሁ የለኝም። ዛሬ ምንድን ነው ቀኑ? ሰኞ ነው። ትምህርት የላችሁም ሰኞ? የለም እስከ ሩብ የለም። ታድላችሁ። እረፍት አላችሁ? የዛሬ እረፍት። አሁን አንገቴ ላይ ታቱ ነው ለማጥፊያ ነው ሜካፕ። እሺ እኩል አንተ ጠይቀው። ከስር አለ አይዞችሁ። እሺ ከስር አለ። ያኔን መልኩ እንደዚህ በቀየረ ቃልን ተጠንቀቃት እንዳጠፋብኝ። አሁን ቀንሽ ቃል አሁን ቀንሽ ይዘሽው ቪታሚን ነው ያኞች ፌርዞት ይላል። እንዳንረሳው ቃው አስተሳሰለኝ ማለት ቃው ላይ አስተሳሰለሽ እንዴት ማለት ጨረስን ጋይስ፣ ጨርሰናል። አሁን ስለዚህ እነሳለሁ ማለት ነው። ቢፎር እና አፍተር ፎቶ እየቀራለ። እሺ እሺ ያስላኪ አይ ከፍል አደረገው ነው ልብስ ከፍ እሺ። አይ ቆይ እኔ ትልበለው ፎቶ ማንሳት ፈልገው ነው። አሪፍ እንዳይጠርገው እኮ ፈርቼ እዚህ ድረስ ይሄን እኮ ዝም ብዬ ነው የለፈኩት። ይኩን ጀመሪያ ፊትልሱ ራሱ ዘርግታችሁ ስለማል ከዚህ ድረስ አይደል? እንደዚህ ልታረጊው አይሁን እንደዛ አይደል? እንደዚህ ያ ጃኬቱ ምን በል አንተ ልጅ ተፋታኝ እንጂ ወደ አጠበቅከው ታዲያ ካሜራው ምን ነው ነው የምላቸው። እንደ ሹገር ዳዲ እድሜ ስንት መስላለሁ? ግን ሹገር ዳዲ ነው ሞኖ ሰላል። ቆይ የቃላምን ስልክ አንዴ ለምን አታመጣልኝም? ዳዊት አንዴ አታርቀው። ልትገባ ነው እንዴ እጁ ላይ? የራሴ መሰላ ናፒ ተፋታኝ ተው። የማይሆን ነገር እያስመሰለኝ ነው። አውቀው አሁን የምንገኘው እንግዲህ ቄርቆስ ነው። ቄርቆስ ነው አይደል እናት? ቄርቆስ። እሺ ይቅርታ አድርጊልኝ። ቄርቆስ ነው ሰፈሩ። ቄርቆስ ቤተክርስቲያን ነው። ኦኬ ጨርቆስ ነን። አሁን ጨርቆስ ነን የምንገኘው። ዋው በቃ የድሮ አዲስ አበባ። እኔ አሁን በድራማ አዲስ አበባችን ነው ማቃት። ቾኩያለሁ ሄኖክ እስከሚያየው ሽናበት
የዚህን ሰው ማንነት ለማወቅ እኔና ባቢ የተወሰኑ ሰከንዶች ፈጅቶብን ነበር። ይህ ሰው ማን ነው? ሄኒ ወይ ፈረጃ መቼ እንጠብቀው? እስኪ መቼ ነው የሚለቀቀው? አዶንዬ እውነት ለመናገር ዛሬ የጨረስኩትኝ ድራማቲክ ፓርቶቹን ነው። 5 ከባድ የቦክስ ሲኖች አሉ። አሁን ጊዜው ሰው ለማሸገር በጣም ከባድ ነው፣ ግን በቃ ኦልሞስት ወደ 1.5 ምናምን ይፈጃል። ብዙ ሰው መኖር አለበት፣ ስቴዲየም ውስጥ ነው 5ቱም። እሱ ነው ትንሽ ቻሌንጅ የሚያደርገኝ እንጂ 5ቱን ቦክስ ከጨረስኩኝ ያው እንደምታየው በፕሮፌሽናል መንገድ ነው የሰራ ነው። በነገራችን ላይ በጣም ፕራውድ ኦፍ ዩ። እሺ የሚገርም አክቲንግ ናቹራል። እውነት በጣም ማገዶ ይፈጃል ብዬ ነበር ያሰብኩት። አዶናይ ይገርማል ነው የምነግራችሁ። ፕሮዲውሰሮች በደንብ ኮንታክት አድርጉት። እውነት ጎበዝ፣ ፍላጎት ያለው ፊልምን የሚወድ ፊልምን የሚያከብር አርቲስቱን የሚያከብር ልጅ ነው። ሪስፔክት ለማሚ። እንዴት አድርገን ነው ያ 2000 ሰው አልኩ አይደለ? እስኪ መምጣት የምትፈልጉ ፈረጃ ብላችሁ ኮሜንት ላይ ጻፉ። 2000 ሰው ኮሜንት ላይ ከሞላ እናስመዝግባቸውና ቀን ነግረናቸው እንገናኝ። ራኒንግ ኮስት ደግሞ ይባላል ለምግብ ለትራንስፖርት ምናምን ሰው የቻለውን ከ100 ብር ጀምሮ ከፈለግንም እኔ እናንተ ላይቭ እንገባለን። ላይቭ እንግባ። ቀጠሮ እንያዝና በደንብ በቃ እውነት በፈረጃ ስም ግን የምር ዘማን ከልቤ ነው ማመሰግነው። ያረዲ ቴንክ ዩ ብርዝና የታባት ማሜ ቴንክ ዩ በጣም ሪስፔክት ቀጠሮ እንይዛለን። በቃ በደንብ ፈንድ እናደርጋለን።